ሰላም ሰላም እንዴት ናችሁ? ውድ የእኛ ቴክስ ሶሉሽን የዩቲዩብ ቤተሰቦች እና ይህን ቪዲዮ የምትመለከቱ ተጠቃሚዎቻችን በዚህ ቪዲዮ አንድ ማናጀር በሚያገኘው ዳሽቦርድ ምን ተግባራትን እንደሚያከናውን እና አጠቃላይ ሲስተሙን ይዘትና የተግባራት የሚሰጣቸውን ጥቅሞች በዚህ ቪዲዮ ለማዳሰስ እንሞክራለን። አንድ ማናጀር ወይም የንግድ ሱቅ ወይም መጋዘን ባለቤት እቃዎቹን ያለውን ንብረት የሚያስተዳድርበት ይገጽ በስሩ ብዙ የሆኑ ተግባራትን ከየኛ ስቶክ ያገኛል። የመጀመሪያው ቋንቋችንን እናስተካክልና ምናልባት ለብዙ ሰው እንዲመች በአማርኛ አደርገዋለሁ። እቃዎች እንዴት አድርጎ ዲፋይን ያደርጋል፣ እኛ ስቶክስ እንዴት አድርጎ ፕሮዳክቱን ማኔጅ የሚያደርገው የሚለውን ባጭሩ ለማሳየት የኛ ስቶክ ኢንቨንተሪ ማኔጅመንት ከሌሎቹ የኢንቨንተሪ ማኔጅመንቶች በጥቂቱ ከሚለያቸው ፊቸሮች መካከል የመጀመሪያው ፕሮዳክት ክላስተሪንግ ወይም ማኔጂንግ ፕሮዳክት ባይ ዘ ቤስ ፕሮዳክት የሚል ሀሳብ አለ። ወይም አርኪቴክቸሩ ላይ አንድ ፕሮዳክት በአይነት የማስተዳደር ተግባርን ያከናውናል። ለምሳሌ አሁን ለተመልካቾች በሚረዳ መልኩ የሚሰራ አንድ አካውንት ተጠቅመናል። እዚህ አካውንት ላይ እንደምትመለከቱት የወንድ ጫማ እና የሴቶች ጫማ አለ። የወንድ ጫማ ወደ 371 የወንድ ጫማዎች አሉን አይነት፣ የሴቶች 5 አይነት የሴቶች ጫማዎች አሉ። ስለዚህ እነዚህ ሁለት ፕሮዳክቶች ለብቻ ለያይቶ ማኔጅ ማድረግ ያስችላል። ሌላ ቤስ ፕሮዳክት ወይም ሌላ ክላስተር ክሬት ማድረግ ብንፈልግም በዛ መልኩ ማድረግ እንችላለን። ለምሳሌ የህፃናት ጫማ መጨመር ፈልግ የህፃናት ጫማ አስቀምጣለሁ። እዚህ የህፃናት ጫማ ውስጥ የጫማውን መለያ ቁጥር፣ ብዙ ጊዜ ጫማዎች በአርት ነምበር ይለያሉ፣ ሌሎቹ አይዲ ይኖራቸዋል ወይም ሲኮ ነምበር ይኖራቸዋል። ያን በመጠቀም ማስገባት እችላለሁ። ስለዚህ የሴቶች ጫማ ነው ወይ የህፃናት ጫማ ነው፣ አርት ነምበር እናስቀምጥለት ወይም መለያ አይዲ። የመጀመሪያው ፕሮዳክት አንድን ፕሮዳክት ዲፋይን የምናደርገው ወይም ለሲስተሙ የምናስተዋውቀው በዚህ ገጽ ነው። እቺን ገጽ የት ነው የምናገኛት? እቃዎች ውስጥ ገብተን እያንዳንዱ ቤስ ፕሮዳክት ወይም ክላስተር እዚህ ጋር ማስተዳደሪያ ወይም ፕሮዳክት ክሬት የምናደርግበት በተን ይኖረዋል። የመለኪያ ወይም የንብረቱ ስም ማስተካከል ከፈለግን ሁለተኛውን ፔጅ በተን እንጠቀማለን። ሰው አስተዳደር ስለው እዚህ ገጽ ያመጣኛል። ይሄ ፕሮዳክት የምናስተዳድርበት ገጽ ነው። ስለዚህ አርት ነምበር ወይም መለያ ቁጥር ሰጠዋለሁ አይዲ። እዚህ ጋር ደግሞ አላርም ብፈልግ ይሄ ፕሮዳክት መጋዘን ላይ ከማለቁ በፊት ወይም ከ10 ከማነሱ በፊት አልኩት። አሁን ለምሳሌ የዝቅተኛ መጠን 10 ነው። ከ10 በታች ሲሆን ይህን ፕሮዳክት ወደ ሎው ስቶክ ላይ ያስገባልኛል ማለት ነው። ይሄ ፕሮዳክት ሊያልቅ ነው ብሎ ማሳወቅ አለበት ማለት ነው። እዚህ ጋር ቀለም በመጠን በመሸጫ እና ደግሞ ፎቶ ጨምሬ ፕሮዳክቱን ዲፋይን አደርጋለሁ ወይም እፈጥረዋለሁ። ይሄ ተግባር እቃውን ወደ መጋዘን ከማስገባታችን በፊት ለእቃው የምንሰጠው አይደንቲቲ ወይም መታወቂያ ነው ማለት ነው። ለምሳሌ ፕሮዳክቱ የሴቶች የህፃናት ጫማ ተብሎ ይታወቃል። አንድ ሁለተኛ ጫማ የሚባሉ ፕሮዳክቶች ላይ ይመጣልናል በአርት ነምበሩ ወይም በዚህ በሚታወቅበት ቁጥር ደግሞ ዳይሬክትሊ እሱን ብቻውን ለይተን ማውጣት እንችላለን። ብሮን ከሚሆኑ ንብረቶች መካከል ይጠቀሳል። ስለዚህ ይሄ አይደንቲቲ እየሰጠሁት ነው ማለት ነው። ሰው ብራውን አልኩት። ሌላም አይነት ብፈልግ 2-3 አይነቶች ይሄ ራሱ ጫማ ሆኖ ለምሳሌ በሬድ ከለር ሊሆን ይችላል፣ በብላክ ሊመጣ ይችላል። ሳይዙ ተለያይቶ ወይም መሸጫ ዋጋው ደግሞ የተለያየ ፕሮዳክት ሆኖ ላገኘው እችላለሁ። እነዚህ ነገሮች አስተካክዬ ክሬት ማድረግ እችላለሁ ማለት ነው። ለምሳሌ አንድ ነው የፈለኩት 5000 ብር አደረኩት። ፎቶ ማስገባት ከፈለኩኝ ፎቶ አስገባለታለሁ። መጨረሻ ላይ መዝግብ አልኩት። ይሄን ፕሮዳክት መዝግቦልኛል። አሁን እንደምታዩት በዚች በሴቶች በህፃናት ጫማ ስር አንድ ጫማ እያስተዳደርኩ ነው። ጫማው ፎቶ ካለው ይመጣልኛል፣ ከሌለው ኦልሬዲ
ይቀመጣል ማለት ነው። እንደዚህ ፎቶ ካደረግነው በትክክል መለየት እንችላለን። ከዛ በተጨማሪ ይህንን ፕሮዳክት ራሱ ማስተካከል ብትፈልጉ እዚህ ጋር ማስተካከል ትችላላችሁ። በስህተት ዲፋይን የተደረገ ከሆነ ደግሞ ማጥፋትም ይቻላል ማለት ነው። እዚህ ጋር ኢንኬዝ በስህተት አንድ ፕሮዳክት ሊጠፋ አይችልም የሚል ነገር ሊነሳ ይችላል። ይህ ፕሮዳክት በዚህ ሰዓት አሁን ነው ክሬት ያደረግነው፣ ምንም አይነት ሂስትሪ የለውም። ያ ማለት መጋዘን ላይ እስካሁን አልገባም፣ ዲፋይን ብቻ የተደረገው። ስለዚህ ይህንን ፕሮዳክት ቢጠፋ ከኋላ የሚያበላሸው ታሪክ የለውም ማለት ነው። ስለዚህ በዚህ አይነት መልኩ ያሉ ጫማዎች ወይ ክሬት የተደረጉ ፕሮዳክቶችን ዲሌት ማድረግም እንችላለን፣ ማስወገድ እንችላለን፣ ማስተካከል እንችላለን። ሌላኛው እዚህ ጋር ማስተካከል ስንፈልግ ምንድነው የምናስተካክለው ካልን አንደኛ የእቃውን ዝርዝር መረጃ ማስተካከል እንችላለን። ለምሳሌ ከለሩን እዚህ ጋር ብራውን የነበረውን ሬድ ብዬ ላስተካክለው እችላለሁ። እዚህ ጋር መሸጫ ዋጋውን ማስተካከል ፈልግ ለምሳሌ 5050 ብር ነው ያደረኩት። በዚህ አይነት መልኩ አስቀምጠዋለሁ። እዚህ ጋር ፎቶ ከፈለኩ ፎቶ ከሌለው ያው ምንም አይነት ፎቶ የለው ፎቶ አድ ማድረግ እችላለሁ። እነዚህን ሶስቱን ማስተካከያዎች መጠቀም እችላለሁ። የመጀመሪያው ተግባር ይህ ነው። ሁለተኛ ከንብረት ጋር የተገናኘ ተግባር ነው። ይህም እቃዎችን ወይም ንብረቶችን ዲፋይን ካደረግን በኋላ እነዚህን እቃዎች መጋዘኖች ውስጥ ነው የምናስቀምጠው። ስለዚህ አዲስ መጋዘን ክሬት ማድረግ እንችላለን፣ መፍጠር እንችላለን። አንድን መጋዘን ክሬት ካደረግን በኋላ እዛ መጋዘን ውስጥ እቃዎችን አሳይን እንዲያደርጉ ሰራተኞችን ሴት ማድረግ ወይም ስራ ድርሻ መስጠት እንችላለን። እቃ ማዛወር እንችላለን። ክምችታችንን መመልከት እንችላለን። የሚበላሹ ንብረቶች ካሉ እዚህ ጋር ትራክ ማድረግ እንችላለን። ስለዚህ የመጀመሪያው አዲስ መጋዘን ነው። ሁለት አይነት አገልግሎት ይሰጣል ሲስተማችን። የመጀመሪያው ኖርማል ሲሆን ሁለተኛው ቪአይፒ ወይም 20 ዓመት አገልግሎት ተጠቃሚዎቻችን ናቸው። የ6 ወር አገልግሎት የሚጠቀሙ ደንበኞቻችን 3 መጋዘኖችን እንዲያስተዳድሩ ወይም መሸጫ ቦታዎችን እንዲያስተዳድሩ እንፈቅዳለን። አመታዊ ተጠቃሚዎቻችን ደግሞ የ6 መጋዘን እና ከ10 በላይ ሰራተኞችን በስራቸው በአንድ አካውንት ማስተናገድ ይችላሉ ማለት ነው። ለምሳሌ በዚህኛው አካውንት የ3 ወር ሰብስክሪፕሽን ተጠቃሚ ስለሆነ 3 መጋዘኖችን ኦልሬዲ ክሬት አድርጓል ማለት ነው። ስለዚህ የመጀመሪያ አዲስ መጋዘን መፍጠር ነው። ሁለተኛ እቃ ማዘዋወር። ይሄ ከአንደኛው መጋዘን 3 መጋዘኖች አሉ። ከአንደኛው መጋዘን ወደ ሌላኛው መጋዘን ማስተላለፍ የምንችልበት ገጽ ነው ማለት ነው። እቃዎች የምናስተላለፍበት ነው። ሶስተኛው ክምችት ነው። ይሄኛው ላይ ያሉንን ፕሮዳክት በሙሉ ብዛታቸውን የምናይበት ነው። ለምሳሌ ቢ21 ላይ ዲ21 እና መጋዘን ሲ22 የሚባሉ 3 መጋዘኖች አሉን። እነዚህ መጋዘኖች እንደ መሸጫ ማገልገል ይችላሉ። ስለዚህ እያንዳንዱ መጋዘን ላይ እያንዳንዱን ጫማ ማየት እችላለሁ፣ ብዛቱን ማየት እችላለሁ። እነዚህ ፕሮዳክቶች ደግሞ ተጨማሪ መረጃ ለምሳሌ ምን ሊኖራቸው ይችላል? በባች ሊገዙ ይችላሉ። ባች ማለት ምንድነው? ያ ፕሮዳክት ሲገዛ የነበረው የግዢ ኢንፎርሜሽን አለ። ያንን ኢንፎርሜሽን ጠብቆ የገባ ከሆነ በዛው ልክ ይወጣል ማለት ነው። ለምሳሌ ዛሬ የተገዛ እቃ አንድ ባች ነው ይኖረዋል፣ ባች ነምበር ይሰጠዋል። ተጨማሪ መረጃዎች ለምሳሌ የሚበላሽ ከሆነ ኤክስፓየር ዴት ካለው የተመረተበት ዓመተ ምህረት መታወቅ ካለበት እነዛን ኢንፎርሜሽኖች ከምን መዘግብለት ከሆነ በዚህ መልኩ እዚህ ጋር ይመጣልናል። ምንም ከሌላቸው በዚህ አይነት መልኩ ይሆናል። ፕሮዳክቶቹ ፎቶ ካላቸው እዚህ ጋር እናያለን። አይነታቸው አለ። አሁን እነዚህ የወንድ ጫማዎች፣ የሴት ጫማዎች ይለያሉ ማለት ነው። ከዛ ጫማዎቹ አርት ነምበር ሊኖር ይችላል። ከለራቸው እዚህ ጋር አለ። መለያ ቁጥር ይኖራቸዋል። መሸጫ ከሌላቸው ደግሞ እዚህ ጋር እናገኛለን። ሴት ማድረግ እንችላለን። ከዛ ደግሞ የንብረቱ መጠን እዚህ ጋር ይታያል ማለት ነው። ይሄ ያሉኝን ሶስቱንም መጋዘን በቀላሉ እዚህ ቦታ ላይ አስቀምጣና ማየት እችላለሁ ማለት ነው። ከዛ ክምችታችንን አየን። አሁን ያሉንን መጋዘኖች ማስተዳደር እንፈልግ ደግሞ አራተኛ ምርጫ ላይ የኔ መጋዘን የምትለው ላይ ወይም ማይ ዌርሃውስ እዛ ውስጥ ገብቼ ሳይ 3 መጋዘኖች አሉ። 3ቱም መጋዘኖች ኦልሬዲ ቦታቸው የሚገኙበት አድራሻ አለ። መጋዘኖችን የፈጠርኩበት ቀን
እና የመጋዘኖቹን ኢንፎርሜሽን ማስተካከል ከሆነ እነዚህን በተኖች፣ ሰራተኞች በእነሱ ስር ያሉ ሰራተኞች ማስተዳደር ከሆነ ይችኛዋን እጠቀማለሁ። ሰራተኛ ላይ ስናይ ሰራተኞች ስራ ሲሰጣቸው በዚያን መልኩ ይሆናል። ከዛ በፊት ግን እዚህ ቦታ ላይ እንዴት ነው አንድ ሰራተኛን ቀድሜ የምፈጥረው ካልን ሰራተኛ መፍጠሪያ ወይም እዚህ ጋር ሰራተኛ መመዝገቢያ አለን። የሰራተኛውን ሙሉ ስም አስገባለሁ፣ የአባቱን ስም፣ የራሱን ስም፣ ኢሜል ካለው ይሄ ኢሜል ለምንድን ነው የሚጠቅመው? ይህንን አካውንት ሌላ ሰው በምንም አይነት መልኩ ፓስወርዱን ቀይሮ ወይም ደግሞ ከተጠቃሚ ውጭ ቢያደርግ በቀላሉ በኢሜይላችን መልሰን ማግኘት እንድንችልበት እችን ኢሜይል እንጠቀማለን። ስልክ ቁጥር ይኖርበታል። ያ የስልክ ቁጥር የሚጠቀምበት ስልክ ቁጥር ነው ወይም ወደ ሲስተሙ የሚገባበት ነው። ስም እንሰጣለን። ለምሳሌ ዌርሃውስ ስታፍ ነው ወይም ስቶክ ማናጀር ነው፣ ካሸር ነው። ይሄ የወል መጠሪያ ነው እንጂ የስራ ዘርፍ አይደለም። እሱን እንሰጣለን። ከዛ በመቀጠል ምንድነው የምናደርገው? ቀላል የሆነ ፓስወርድ እንሰጠዋለን ማለት ነው። ያንን ፓስወርድ የመጀመሪያ ጊዜ ይገባበትና ከዛ በኋላ ይቀይረዋል ማለት ነው። ይህን ሰራተኛ ከፈጠርን በኋላ ነው ወደ መጋዘኖች መጠን እዛ መጋዘን ላይ የምናስተዳድረው ማለት ነው። ስለዚህ መጋዘን ላይ ሰራተኞችን እናስተዳድራለን። ያሉንን ሰራተኞች ክሬት ካደረግን ከፈጠርን በኋላ ምንድነው የምናደርገው? ማስገባት ነው። ለምሳሌ መጋዘን C22 ላይ እስካሁን ሰራተኛ የለኝም። ስለዚህ እዚህ መጋዘን ውስጥ ስራ እንዲሰራልኝ ይህን ሰራተኛ ማስገባት ፈልጋለሁ። እነዚህ ደግሞ ዲፋይን የተደረጉ የስራ ዘርፎች አሉ። ስለዚህ እነዚህ የስራ ዘርፎች እንዴት መጡ? እነዚህ የስራ ዘርፎች እንዴት ነው የመጡት? ስለዚህ ይሄም የኔ ተግባር ነው። ለዚህ ሰራተኛ የምሰጠውን የስራ ድርሻ ራሴ ነው ማስቀምጥለት ማለት ነው። ይሄ እንዴት ይሆናል? ወደ ኋላ እንመለስና እዚህ ጋር የስራ ድርሻ መፍጠሪያ በተን አለ። እዚህ ውስጥ አሁን በእኔ መጋዘን ስር ወይም የኔን ንብረቶች እንዲያስተዳድሩ የምፈልጋቸው ሰራተኞች የምሰጣቸው የስራ ድርሻዎች አሉ። ለምሳሌ እቃ ማስገባት እፈቅዳለሁ እና ወጪ ደግሞ እንዲመዘግብልኝ እፈልጋለሁ ብል ስቶክ ኢን ኤንድ ኤክስፔንስ ብዬ አሁን እቃ ማስገባት ፈቅጄለታለሁ ለዚህ ሰው። ከዛ ደግሞ ወጪ እንዲያወጣ ፈቅጄለታለሁ። ይህንን ሮል እንዴት ነው የምሰጠው? ይህ ስም ነች፣ አንድ የምሰጠው ስም ነው። ለዚህ የስራ ዘርፍ ወይም ድርሻ የምሰጠው ስም። የዚህ የስራ ዘርፍ ፈቃዶች ሁለት ነገሮች ናቸው። የመጀመሪያው እቃ ማስገባት ነው፣ እሱን አበራለታለሁ። ከዛ ደግሞ ምን አደርጋለሁ? ወጪ መመዝገብ ነው ወይም ኤክስፔንስ። ለምሳሌ ስራቸውን ሲሰሩ የውሃ፣ የምግብ፣ ዩቲሊቲ ፔመንት ይኖራቸዋል ወይም ክፍያ ከከፈሉ ያንን ለማናጀሩ ማሳወቅ አለባቸው። ይህን ተግባር እንዲሰራ የምፈቅድለት ከሆነ ይህን ያገኛል። ለምሳሌ ዝውውር ፈቅድለት ዝውውር ማከናወን ይችላል ማለት ነው። ከአንዱ መጋዘን ወይም እሱ ከሚሰራበት መጋዘን እቃ እያወጣ ወደ ሌላኛው መጋዘን ማስገባት ይችላል ማለት ነው። ሪፖርት መመልከት፣ የየዕለት ሪፖርት፣ የሳምንት፣ አመታዊ ማናጀሩ የሚመለከተውን አይነት ሪፖርት እንዲያይልኝ ይፈልጋለሁ። ላይክ አሁን እነዚህ ሳብ ማናጀር ቢፈልግ እነዚህ ፊቸሮች ወይም ፈቃዶች ይሰጣለሁ። መሸጥ ወይም ሴልስ ከሆነ መሸጥን አበራለታለሁ ማለት ነው። ስለዚህ የምፈልገውን እመርጥለታለሁ። ስለዚህ አሁን ለዚህ ሰውየው እቃ ማስገባትና ምን መረጥኩለት? ወጪ መረጥኩለት። ከዛ መዝግብ አልኩት። የስራ ድርሻው ተፈጥሯል ማለት ነው። ይሄው ስቶክ ኤንድ ኤክስፔንስ የተመዘገበውም የስራ ፈቃድ ያው ገቢ እቃ መመዝገብና ወጪ መመዝገብ ነው። ይሄ በሁለቱም ቋንቋ ስለሚሰራ በሁለቱም ማየት እንችላለን። በሚሰጡ ያው ስቶክ ኤንድ ኤክስፔንስ ተቀምጦለታል ማለት ነው። ስለዚህ ወደ መጋዘናችን ሄደን የሰራተኛውን ስልክ ቁጥር አስገባለን። ከዛ አሁን ክሬት ካደረኳቸው የስራ ድርሻዎች መካከል አገኘዋለሁ ማለት ነው። እነዚህ ከዚህ በፊት የነበሩ ናቸው። ኦልሬዲ 8 የስራ ዘርፎችን በዚህ ሰዓት ላይ ሰጥቻለሁ። አሁን ይሄን የተለያዩ እያደረጉ ሚክስ እያደረጉ ለምሳሌ ለአንደኛው ሽያጭ ብቻ ልሰጠው እችላለሁ፣ እቃ ማስገባት ብቻ ሊሆን ይችላል፣ ወጪ ብቻ ሊሆን ይችላል፣ ወይም ሪፖርት መመልከት ብቻ ሊሆን ይችላል። በዚህ አይነት መልኩ ሮሎቹን ክሬት ካደረኩ በኋላ አሳይን አደርጋለሁ። ስለዚህ ጽናት ይህችን የስራ ድርሻ
አግኝታለች ማለት ነው። ስለዚህ አሁን በዚህ ስልክ ቁጥር ገብታ እቃ ማስገባትና ምን ማድረግ ትችላለች? መሸጥ፣ ኤክስፔንስ መመዝገብ፣ ወጪ መመዝገብ ትችላለች። የተመዘገበው በC22 መጋዘን C22 ላይ ብቻ ነው ማለት ነው። መጋዘን C22 ላይ ብቻ ይሆናል። እዚህኛው መጋዘን ላይ ብቻ ተግባሯ የተገደበ ይሆናል። ከዚህ መጋዘን ምንድነው የምታደርገው? እዚህ መጋዘን ላይ ሆና የዚህ መጋዘን ኤክስፔንስ ትልካለች። እዚህ መጋዘን ሆና አዲስ እቃ ሲገባ ወደ መጋዘኑ የምታስገባው እሷ ትሆናለች ማለት ነው። ስለዚህ ከዚህ በኋላ የእሷን ዩዘር ኔም ተጠቅማ ስራዎችን ስትሰራ በእሷ አይደንቲቲ ሪፖርት ይደርሰዋል ማናጀሩ ማለት ነው። አሳይን አደረገ። ስለዚህ እዚህ ላይ የምናያቸው በሙሉ ይሄ ናቸው። ከዛ ባች ኤንድ ኤክስፓየሪ የሚያልቁ እቃዎች ካሉ ይሄ ኢንፎርሜሽን ይኖራል። ይሄ ኢንፎርሜሽን እንዴት ነው የሚመጣው? ለምሳሌ ይሄ ፕሮዳክት የሆነ ጫማ ነው 12 ይላል። ይሄንን ባች ኢንፎርሜሽኑን እስቲ ላሳያችሁ። 12 ኢንቨንተሪ ውስጥ ገብተን 12ን እንፈልገዋለን። ፓርት ነምበር 12 ኦኬ 0052 ኦኬ ባች ነምበሩን ያስኩት የነበረው 0052 እዚህ ጋር ሄዳለሁ ፈልገዋለሁ 0052 ይሄ ፕሮዳክት ባች ኢንፎርሜሽን አለው። ለምሳሌ ስቶኪን የገባ 12 ነው፣ ትራንስፈር የተደረገ የለም፣ ሪሜይኒንግ ቀሪ 12 አለ። ይሄ ተጨማሪ ኢንፎርሜሽን ስላለው ነው እንጂ የትኛውም ፕሮዳክት ብዙ ሂስትሪ ይኖረዋል። ለምሳሌ ሽያጭ ካለው ከዚህ በተጨማሪ ለምሳሌ አሁን 0052 ሌላ ታሪክ ካለው ከባች ውጭ እንቅስቃሴ ካለ ያንን ተጨማሪ ማየት ይችላል። በባች ስር ግን ወይም በግዢ ደረሰኝ ስር እየተከናወነ ካለ እዚህ ጋር ይኖረዋል። የሚበላሽ ከሆነ ፕሮዳክቱ ያለውን ቀን እዚህ ጋር ያሳውቀኛል። እሱን ነው እዚች ጋር ያገኘ ነው ማለት ነው። ቅድም እዚህ ያገኘ ነው። በወራት እየከፋፈልን ፕሮዳክቶችን ለምሳሌ 3 ወራት የቀረው ፕሮዳክት ቢኖር ያወጣልናል። ከ6 ወር በላይ የሆኑትም እንዲህ እያደረግን ፊልተር አድርገን መረጃውን ቀድመን ማግኘት እንችላለን። ይሄ ምንድነው ጥቅሙ? አንዳንድ ፕሮዳክቶች የሚበላሹ ከሆነ ቀድመን እነዛን ፕሮዳክቶች ከመጋዘን ወይም ከመሸጫ ቦታ ለማውጣት ነው። ከዛ ወደ ሎጂስቲክ ነው የምንሄደው። የመጀመሪያው የብዙ ኢንቨንታሪ ላይ የሚሰራ ሰው ጥያቄ የሚሆነው ሰፕላየሮችን ወይም አቅራቢዎች ላይ የሚኖሩትን ክፍያዎች፣ የሚከፈሉ ክፍያዎች ይኖራሉ፣ ኢንቮይሶች ይኖራሉ። እነዛን ተግባራት ያሉትን ኤክስፔንሶች፣ የተመዘገቡትን ክፍያ ማሳወቅ እነዚህን ነገሮች ደግሞ ማከናወን እንችላለን። የመጀመሪያው ሰፕላየር ነው ወይም ደግሞ አቅራቢ እንመዘግባለን ማለት ነው። አቅራቢ ለኛ ፕሮዳክት የሚያመጡ ወይም ደግሞ ሂሳብ የምንከፍላቸው ወይም ገንዘብ የምንከፍላቸው ኢንቮይስ ያላቸው ሰዎች ሰፕላየር ሆነው ይመዘገቡበታል። እዚህ ፔጅ እንደዚህ ከተመዘገቡ በኋላ ለዚህ ሰው ወይም ለዚህ ሰፕላየር የምከፍለውን ክፍያ ደግሞ መዘግባለሁ ማለት ነው። ፔመንት ካለን ፔመንት የሚመጣ ፔመንቶች ይቀመጣሉ። ለምሳሌ አሁን አንድ ፔመንት አለኝ 44,000 ብር ክፍያ መፈጸመው ማለት ነው። ሌላ ፔመንት ማስቀመጥ ብፈልግ በቀላሉ አሁን ያለኝ አበራ ነበር። ፕሮዳክቱን ለየትኛው መጋዘን ያስገባሁት? ለምሳሌ መጋዘን 22 ላይ ነው። ኢንቮይስ ነምበር ይኖረዋል የግዢው። ኢንቮይስ ነምበራችን ይሄ ነው። ዛሬ ነው የተቀበልኩት 57,000 ብር ነው። የክፍያ ቀን 1 ሳምንት ተሰጥቶኛል። ስለዚህ በ28 ይከፈላል ማለት ነው። ይሄ 1 ሳምንት ስለሆነ ኦልሬዲ የሳምንት ሪማይንደር ላይ መምጣት አለበት ማለት ነው። ስለዚህ እቺን ክፍያ አምጥቻለሁ። ፔንዲንግ ሆና ትመጣለች። 57,000 ብር የሚከፈልበት ቀን አለ። አሁን ማሳወቅ ይችላል ማለት ነው። የሚመጣ ያው 2 አለኝ። ይሄ ገና ነው። ይሄኛው ደግሞ 1 ሳምንት ነው የቀረው፣ 7 ቀን የቀረው ነው። ክፍያውን ለምሳሌ ከዚህኛው ውስጥ
4000 ብሩን ዛሬ ከፍየዋለሁ ብል ወይም ደግሞ ቀሪ የነበረኝ ክፍያ ላይ 4000 ብር መክፈል ፈልጋለሁ ብል እዚህ ጋር እንደምታዩት ፔመንቶቹ ክፍያ መፈጸሚያ በተን አላቸው። ሪካርድ ፔመንት ምትል ለምሳሌ ሙሉውን ክፍያ ላጠናቅና እንዴት እንደሚሆንም እናሳይ። ወይም 40,000 ብሩን ብቻ ልክፈል። 40,000 ብሩን በቤት ነው የከፈልኩት፣ በቼክ ከፈልኩት እና በጣም ጥሩ። ስለዚህ ስንት ቀሪ ያለኝ? አሁን 4000 ብር ቀሪ ያለኝ። መጀመሪያ ወሰድኩት 100,000 ነበር። እስካሁን 96,000 ከፍያለሁ 3 ጊዜ። ሂስትሪ ላይ ያለ ማለት ነው። ባላንስ ቀሪ ዱ የሚቀረኝ 4000 ነው። ስታተሴም ፓርሻል ነው። ስቲል አሁንም ይሄ ክፍያ እንዳላለቀ ይታወቃል። እዚህ ጋር 4000 ብር ሆኖ ይመጣልኛል። ከጨረስኩት ሙሉ ክፍያውን ለምሳሌ ክፍያውን በቼክ አድርጌ ጨረስኩት። አሁን 0 ሆኗል። ይሄ ኢንቮይስ ሂስትሪ ላይ ነው የሚቀመጠው። ከዚህ በኋላ አላርም ላይ አላገኘውም። ሂስትሪያችን ላይ ብንፈልገው እናገኘዋለን። ያው እዚህ ጋር ከተከፈል ውስጥ ለአበራ የከፈልኩት 100,000 ብር አለ ማለት ነው። ያለቀበት ቀንም አለ። የክፍያ ቀን መች ነበር? ኦልሬዲ ኮምፕሊትድ ሆኖ ፔድ ሆኗል ማለት ነው። ይሄ ከክፍያ ለሰፕላየሮች ከምናስቀምጠው ኢንቮይስ እና ክፍያ ማኔጅ ከማድረግ ጋር የሚገናኙ ስራዎችን በሙሉ መስራት እንችላለን። ከዛ በመቀጠል ኤክስፔንሶች ይኖራሉ። የቤት ኪራይ ሊኖር ይችላል፣ የውሃ ዩቲሊቲ ፔመንቶች፣ የቀን ሰራተኞች፣ የምግብ ፔሮል ለምሳሌ በኮንትራክት የሚከፈሉ ወይም ቋሚ ያልሆኑ ሰራተኞች ካሉ እነዛን እንደ ወጪ አድርገን በኋላ ከትርፋችን ጋር እነዚህን ኮምፔር ማድረግ እንድንችል ወጪዎቻችንን መመዝገብ እንችላለን። ለምሳሌ የዚህ ወር የቤት ኪራይ 7,000 ብር ነው እና 7,000 ብር መዘግባለሁ። ለየትኛው ነው? ለመጋዘን 22። ስለ ወጪው ዲስክሪፕሽን ካለን ደግሞ ፔድ ኦኬ፣ ይሄን ወጪ መዘገብኩ። ወጪዎች እንደዚህ ይቀመጣሉ። ለምሳሌ የዛሬ ወጪ ሬንት ያው እዚህ ጋር 7,000 ብር፣ ለትራንስፖርት ይወጣ አለ 200 ብር። ስለዚህ አጠቃላይ በወሩ ይወጣል ካሉት ውስጥ ጋር ይደመርልኛል። የዛሬውን ብቻ ማምጣት እችላለሁ፣ በዚህ ሳምንት የነበሩትን። ስለዚህ ይሄ ምንድነው ጥቅሙ? ወጪዎች ወይም ቅድም ለሰራተኛ ለጽናት የሰጠሁት ተግባር ይሄን ነበር፣ ወጪ እንድትመዘግብ ማለት ነው። መጋዘኗ ላይ ስትሰራ የሚኖሩ ወጪዎችን እንድትመዘግብ ነው። ይሄ ወጪ መጨረሻ ላይ ከትርፍ ጋር ኮምፔር ይደረጋል። የሰራተኛ ወጪ፣ የኪራይ፣ እነዚህ ወጪዎች የሚመዘገቡበት ነው። ችግር ካላቸው ማስተካከል እንችላለን። ለምሳሌ 7,000 ሳይሆን 7,500 ነው ተሳስቼ ከሆነ አስተካክለዋለሁ ማለት ነው። በዚህ መልኩ ተስተካክሎ ይቀመጣል ማለት ነው። ይሄን ካደረኩ በኋላ ኤክስፔንሶቼን አየው። ከዛ ሪፖርት እንዴት ነው የሚደርሰኝ ወይም ሪፖርት እንዴት ነው የማገኘው ካልን ሪፖርታችን ሙሉ የሚደርሰን ሪፖርት ለምሳሌ የሁለት ወር ሪፖርት ወይም ማየት ብፈልግ አንደኛ የገቡ ስቶኪንግ የተደረጉ ወደ መጋዘን የገቡ እቃዎችን አገኛለሁ። አማርኛ ለድጋትና የገቡ እቃዎችን በአጠቃላይ አገኛለሁ። ወጪ እቃዎችን አገኛለሁ። የተዘዋወሩ እቃዎች ከአንዱ መጋዘን ወደ ሌላኛው መጋዘን ይወጡ አሉ። ቅድም ያልኳችሁ ፕሮዳክት ዲፋይን ሳደርግ የምሰጣቸው ቫልዩዎች እዚህ ጋር በጣም ማተር ያደርጋሉ። ለምሳሌ ፓርት ነምበር ብፈልግ 0901 የሚባል ፕሮዳክት ብቻ መለየት ብፈልግ ሲምፕሊ ሂስትሪ ይመጣልኛል። ከዚህ ቀናት ውስጥ ከነበረው አጠቃላይ ትራንዛክሽን ይሄ ፕሮዳክት ይሄን ያህል እንቅስቃሴ ነበረው። አንድ ጊዜ ገብቷል፣ አንድ ተሽጧል። የት ነው የተሸጠው? በማን ነው የተሸጠው? በምንድነው ክፍያው? አጠቃላይ ሂስትሪው እዚህ ጋር አለ ማለት ነው። ይሄ ሪፖርት ነው የምናገኘው። ከዚህ መካከል ለምሳሌ በከለር ማድረግ እንችላለን። ለምሳሌ ሚክስድ ሆኖ ከተመዘገቡት መካከል ሚክስድ ማለት የከለር ቫሪያንት የሌላቸው ሚክስድ ከለሩም ሬድ ምኑም አጠቃላይ ብያልኳቸውን ብቻ ማየት ፈልግ ወይም ብላክ ብቻ ማየት ፈልግ ብላኮችን ብቻ አወጣለሁ ማለት ነው። ይሄ በጣም ወሳኝ ነው። ወይም ደግሞ በፕሮዳክቱ ስም ለምሳሌ 25
2503 አድርጌ ሰርች አደርጋለሁ። እዚህ 2503ቶች ብቻ ያወጡልኛል ሙሉ ሂስትሪያቸው። ወደ ኋላ ያለውን ሂስትሪ ማየት ብፈልግ ቀኑን መርጬ ስታርቲንግ ዴቱን እና መጨረሻውን ቀን እስከዚህ ቀን ነው የምፈልገው የሚለውን አያለው። ይሄ ዴይሊ የዕለት ሪፖርት ማግኘት እንችላለን ማለት ነው። አንድ ሁለተኛ የትርፍ ግምገማ ማከናወን እንችላለን። ያ ማለት የየሳምንት የዕለቱን የወሩን የዓመት ወይም ደግሞ የአንድ የተወሰነን ቀን ከዚህ ውስጥ ለምሳሌ በ9 የነበረውን አጠቃላይ እንቅስቃሴ ያየው በዚች ቀን ጠቅላላ ገቢ 422100 ብር ነው። ጠቅላላ የወጪ ዋጋ ወይም የእቃዎቹ ወጪ ዋጋ 388000 ነው። እነዚህን ሁለቱን አቀናንሰን ያገኘነው ጠቅላላ ትርፍ እቺ ነች። ሉዝ ያደረግናቸው ይኖራሉ። ለምሳሌ 600 ብር አክስሮናል። እቺ አጠቃላይ ተቀናንሳ 8.05% ትርፍ አለው ማለት ነው ከአጠቃላይ። ይሄ ፕሮፊታቢሊቲ አናሊሲስ እንለዋለን ወይም የትርፍ ግምገማ እናከናውናለን። ይሄንን በመጋዘን ሰጥተን ሊሆን ይችላል። ለምሳሌ በቢ21 ብቻ የተከናወነውን ለምሳሌ በዚህኛው ቀን ቢ21 ላይ የቢ21 ብቻ ሂስትሪ ይመጣል። ወይም ደግሞ ሁሉንም አድርጌ አያለው። ይሄ ፕሮፊታቢሊቲ አናሊሲስ ወይም የትርፍ ግምገማ እንለዋለን ማለት ነው። ወይም ደግሞ ሽያጮችን ብቻ መመልከት ብፈልግስ ለምሳሌ የሳምንቱን ሽያጮች ብቻ፣ የወሩን ሽያጮች ብቻ ወይም የዕለቱን ሽያጮች ብቻ ብፈልግ የተከናወነበት በካሽ ከሆነ በአዋሽ ወይም ፔመንት ሜተዳችንን ጨምሮ አጠቃላይ ክፍያዎችን አገኛለሁ። ይህንንም መጋዘኑ ለይቼ ማወቅ እችላለሁ። ቀን መምረጥ እችላለሁ። ስለዚህ ሽያጭ ያለው ከዛ የንግድ ወይም የቢዝነስ ኦቨርቪው ይኖረኛል። ያለኝን የቢዝነስ እንቅስቃሴ የየወሩ ምን ያህል ነው እንቅስቃሴ የሚለው ለምሳሌ አመታዊ ባደርገው አጠቃላይ ገቢ እቃዎች ዋጋቸው፣ የተሸጠ እቃ የግዢ ዋጋ ወይም ኮስት የወጣው ለእያንዳንዱ ፕሮዳክት የወጣውን የግዢ ዋጋ ወይም ኮስት ኦፍ ጉድስ፣ ጠቅላላ የሽያጭ ገቢ ከሽያጭ የተገኘ ገቢ ከዛ ከኮስቱ አቀናንሰን የምናገኘው የትርፍ መጠን እና በፐርሰንት ይቀመጣል ማለት ነው። እዚህ ላይም በቻርት የየወሩ ለምሳሌ የታህሳስ ወር ጠቅላላ ሽያጭ አለ፣ ኮስት ኦፍ ጉድስ አለ። ለምሳሌ እዚህ ጋር 2,504,900 ብር ነው። እዚህ ጋር 2,517,300። ስለዚህ ትርፉ ላይ ከሁለቱም አነጻጽረን ማግኘት እንችላለን። ከላይ እናያለን። የጥር ወር ይሄ ነው። አጠቃላይ የካቲት ወር፣ የመጋቢት እንዲህ እያለን ከረንትሊ እስካሁን እስካለንበት አሁን ግንቦት ወር ላይ ነው ያለነው። አጠቃላይ እንቅስቃሴውን እናያለን። ኮስት ኦፍ ጉድሳችንን እና ትርፉን ደግሞ እዚህ ጋር ማነጻጸር እንችላለን። ይህንን በቢዝነስ ኦቨርቪው ወይም የንግድ ምልከታ ገጽ ማየት ቻልኩ። ከዛ ደግሞ ፋይናንሻል ስቴትመንቶችን ብፈልግ አጠቃላይ ፋይናንሻል ስቴትመንት፣ ዕለታዊ ፋይናንሻል ስቴትመንት ለምሳሌ ቅድም ወጪ መዝግበናል። ይሄው የዕለት የመዘገብኩት ወጪ ይሄ ነው። 7700 ብር ተቀምጣለች ማለት ነው። ከነዚህ ካስገባሁት ካለኝ ገቢና ከመዘገብኩት ቶታል ላያቢሊቲ ቅድም 50,000 ብር መዝግቤያለሁ። ያቺን ዕዳ እና ደግሞ የተቀናነሰ ዕዳ ካለ የሚመጣው ቶታል ላያቢሊቲ ይኖረኛል። የሰራተኛ ደሞዝ እና ኤክስፔንስ ደግሞ እዚህ ጋር ይቀመጥልኛል። እንቅስቃሴ ለምሳሌ አመታዊ ብፈልግ አመታዊ የንግድ እንቅስቃሴ እያንዳንዱን ማየት እችላለሁ። እዚህ ጋር እሱን ካየው በኋላ ምን ማድረግ እችላለሁ? አጠቃላይ እንቅስቃሴን ካየው በኋላ የሚኖረው የምንድነው የሽያጩን እንቅስቃሴ ወይም የትርፍና የኪሳራ ልዩነት ፋይናንሻል ስቴትመንቱ ላይ አገኛለሁ ማለት ነው። ከዛ በመቀጠል ይሄንን ፕሮዳክት በወር መለየት እችላለሁ። ከዛ በፒዲኤፍ ማግኘት እችላለሁ። ዶክመንት አድርጌ ማውረድ እችላለሁ። ፋይናንሻል ስቴትመንቱ በዚህ አይነት መልኩ ይቀመጣል ማለት ነው። የማናጀር ስም ይኖረዋል፣ ዌርሃውስ አለው፣ አጠቃላይ ትርፍና ኪሳራው በሙሉ ማውጣት እችላለሁ። ይሄ
በትክክል ካልኩሌት ተደርጎ የሚመጣ ነው። ሙሉ ካሽ ፍሎአችን ማሳየት ይችላል፣ ወይም በጥሬ ገንዘብ የሚገቡ እንቅስቃሴዎችን ትራክ ማድረግ እንችላለን ማለት ነው። የሚቀናነሱትን አቀናንሰን ይህን ያህል ዋጋ ወይም ካሽ ይኖራለን፣ ሊያቢሊቲያችን ይሄ ነው፣ አሴታችን ይሄን ያህል ነው በዚህ ሰዓት፣ ኔት ካሽ ፍሎአችን ይሄ ነው፣ ኤክስፔንስ እና ፔሮል በወር ከሆነ በዚህ ወር የነበረው ለምሳሌ በሜይ ነው ይሄ የወረደው። በዚህ አይነት መልኩ ማስተናገድ እንችላለን ማለት ነው። ከዛ በመቀጠል ወደ ሰራተኛ መዝገብ አይተናል። የሰራተኛ ደሞዝ እንከፍላለን ማለት ነው። የሰራተኛ ደሞዝ አክቲቭ የሆኑ የሚሰሩ ሰራተኞችን የምናስተዳድርበት ወይም ፔሮላቸውን የምንመዘግብበት ነው። ይህም የተለያየ የፔመንት ሁኔታ ይኖረናል። ለምሳሌ በግንቦት ወር ኦልሬዲ ተከፍሏል፣ ያልተቀናነሰ ክፍያቸው ይኖረናል። ታክስ ካላቸው በፐርሰንት እናስገባለን። የተጣራ ደሞዝ፣ ኮሚሽን ካላቸው እኝን አድርገን ማስቀመጥ እንችላለን። ያው ደሞዙ ማስተካከያ ካለው ማስተካከያ ማከናወን እንችላለን ማለት ነው። ከዛ መቀጠል የዋጋ ማስተካከያ፣ ሽያጭ ማስተካከያ፣ የሚመለሱ እቃዎችን የምናስተናግድበት ገጾች እናገኛለን። ሽያጭ ማስተካከል የሚከናወኑ ሽያጮችን እንፈልግና እነዛን ሽያጮች በቀጥታ ማስተካከያ ካለው፣ ለምሳሌ የዋጋ ማስተካከያ ካለው፣ የብዛት ማስተካከያ ካለው ይሄ በማናጀሩ የሚከናወን ነው ማለት ነው። ለምሳሌ 8100 2 ተሽጧል፣ 4200 የተሸጠበት ቫልዩ 4300 ብር ነው እና አስተካከለው። ይሄ ሽያጭ 4300 ሆኖ ተስተካክሏል። ማነው ኤዲት ያደረገው ወይም ማስተካከያውን የወሰደው ስም፣ ስልክ ቁጥሩም ይቀመጣል ማለት ነው። ይሄ ሽያጭ ማስተካከል ነው። ከዛ ደግሞ ተመላሽ ሽያጭ ወይም ሮል ባክ የሚደረጉ የሚመለሱ ሽያጮች ይኖራሉ። አንድ ፕሮዳክት ከተሸጠ በኋላ ሊመለስ ይችላል። ያንን ሽያጭ ከተመለሰ የምናስተናግድበት መንገድ ያስፈልገናል። እነዚህ ሽያጮች ለምሳሌ አሉ። ይህንን ሽያጭ ከመለስኩት ምንድነው የሚሆነው? የወጣውን ብዛት ወደ ተሸጠበት መሸጫ ቦታ ይመልሰዋል። ሽያጩ እንዳልተከናወነ ይሆናል ማለት ነው። ሮል ባክ አደርጋለሁ። ከዛ የግዢ ዋጋ፣ ያንዳንዱ ፕሮዳክት የግዢ ዋጋቸውን ወይም ኮስት ኦፍ ጉዳቸውን ማስተካከል ብፈልግ አዲስ ዋጋ የምሰጥበት ገጽ ነው ማለት ነው። ይሄ በመጋዘን ይወሰናል። በየመጋዘኑ የተለያየ ኮስት ኦፍ ጉድ ልናስቀምጥ እንችላለን፣ እንደየሎኬሽኑ የተለያየ ግዢም ከሆነ ማለት ነው። ከዛ በመቀጠል እርዳታ ወይም ሲስተሙ እንዴት ነው ተግባራትን የሚሰራው፣ ምንን ለምሳሌ ሰራተኛ መፍጠር እንዴት ነው የሚችለው የሚለውን እዚህ ጋር ቀጥታ ይህንን ገጽ በመጎብኘት እርዳታ ማግኘት እንችላለን። ቪዲዮዎች ይኖሩናል ከስር ላይ ዩቲዩብ ቪዲዮዎች አሉን፣ እነዛ መመልከት ይቻላል። ትንሽ ኢንተርኔት ኮኔክሽን ስለሌለው ነው ኮምፒውተሩ። ከዛ በመቀጠል ምንድነው የሚኖረን ኖቲፊኬሽኖች እናገኛለን። በየፔጁ ፕሮዳክቶችን ቀጥታ ሰርች ማድረግ እንችላለን። ለምሳሌ 5416 የሚባለው ፕሮዳክት ሰርች አድርጌ በዚህ መልኩ ሙሉ ፕሮዳክት ትራኪንግ ገጽ ይመጣል። ሂስትሪውን የያዘ ኦዲት ይሰራልኛል። ገቢው ምን ያህል ነበር የገባው፣ አሁን በመጋዘን ላይ ምን ያህል አለ፣ ምን ያህል ተሽጧል፣ ኢንቨንተሪ ላይ ከረንትሊ ያለው ትክክል ነው ወይ፣ ይሄን የሚለውን ማየት እንችላለን ማለት ነው። በአጭሩ የኛ ስቶክ ሴኩር ኢንቨንተሪ ማኔጅመንት ሲስተም ይሄን ይመስላል ማለት ነው። በቀጣይ ቪዲዮዎች የአንድ ሰራተኛ ተግባራትን የምናሳይ ይሆናል።